በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአምኖት ማኅፀን ቅዱስ ኪዳነ ቅዱሳት የቅድስት ቤተክርስቲያን ጽዮን አቡነ ዘበሰማያት ቅዱስ ዮሐንስ በከመ ተሰማዕከ ድርሳነ ዘሌለትን አቡነ ሳኒ ጋኒ ከመንን ሀደግ በስንቷን ስሙ ስታላት ለንባላን ኩልኩ እዝም ዚያከ የትመንግስት አለ ስፋት ሰላም በሰላም ገብርኤል ማርያም ስትናን ሰላም ድንግል በላቸው ድንግል መስገድ እግዚአብሔር ሰላም ልጅ በርካታ ማነሱ ፍረጋጅ ተወስስ ተማራን ተዘገዘ እንደሻለሽን አብሮ ኢየሱስ ክርስቶስ ከመስረድ ናታን አሜን ኢትዮጵያ ቅዱስ ያሬድ የደረሰ አምላክ የአምላክ እናት ምስጋና ለእውነተኛ ፈረድ ለአምላክና ምስጋና አቅርቦ የገባት ቅድስት ሆይ ስትነሽ የተመሰገንሽ ነሽ፣ ባሪያዎች ነሽ፣ የከበርሽ ከፍ ከፍ ያልሽ ነሽ፣ የብርሃን መውጫ ሕይወት መሰላል ነሽ። አምላክ የወለድሽ እመቤታችን ድንግል ማርያም ሆይ የተለየሽ የምሕረት ማደሪያ ነሽ። ከፍጥረት ሁሉ ይልቅ የተከበርሽ ሆይ አብ የወለድሽ ወልድ ያደረግሽ መንፈስ ቅዱስ የተወለድሽ ተባልሽ። በምድር ላይ ከፍተኛ አርያም የሆንሽ ከሰማያት በላይ ያለ የአርያም የልዑል ስፍራ ምትክ አንቺ ነሽ። ቅዱሳን ነቢያት ካህናት ነገሥታት ያንቺ ምሳሌ አድርገው በውስጣዊ ኪዳን ሕግ ጽላት ያሉባት ቅድስት ቅዱሳን የተለየችው ሰር ቅድስት ሆይሽ ይቅርታውን ያድለን ዘንድ ለምንልን። የአምላክ ልጅ ከአንቺ ሰው ስለመሆኑ ስለ አንቺም ከምድር ወደ አርያም ወደ መንግሥተ ሰማያት የቀረብን ሆን በአንቺና በልጅሽ ስም የቀረብን ሆን። አንቺ አስሩ ቃላት በጣቶች የተጻፉ ፍጥረት ሁሉ ጌታ ያውም የአምላክ ልጅ በማኅፀንሽ አደረ። አብ በስልጣኑ አጸናሽ፣ መንፈስ ቅዱስም ጸለለብሽ አነጻሽ። የልዑል ኃይል ያጸናሽ የእርሱም ያንቺን ሥጋ ለበሰ። ታላቅ ቃሉን ጮኸ፣ ማንም የተጠማ ቢኖር ወደ እኔ መጥቶ ይጠጣ። መጽሐፍ እንደተናገረ የሕይወት ውሃ ከሆዱ ይፈልቃል አለ። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምንልን። አብ አስቀድሞ የወጣ ነገር የወጣ የተባሉ በእግዚአብሔር ጣቶች የተጻፉ አስሩ ቃላት ናቸው። ልጅ ጌታችንና መድኃኒታችን ኢየሱስ ክርስቶስ አንተ ብቻ አባቱ እንደሆንክ እርሱም ብቻ ልጅ እንደሆነ አስተማረን። እንዲሁም በሰማይ እናት በምድር አባት የለውም ብለን እናምናለን። አንተን ከአባቱና ከእውነት መንፈስ ከጰራቅሊጦስ በቀር የሚያውቅ ሳይኖር ከሰማይ ወረደ ብለን እናምናለን። በማኅፀንሽ ያደረውን 9 ወር ተሸከምሽ፣ የሰማይን ደስ ተሰኙ ምድርም ደስ ተሰኘች። በልጅሽ መወለድ መልአክ ምሥራች ተናገረ። የሰማይ ጭፍሮች መላእክት ምስጋና በሰማይ ለእግዚአብሔር ይሁን፣ በምድር ላይ ሰላም በሰውም እርሱ በሚፈቅደው እያሉ አመሰግናለሁ። በቤተልሔም ካዩትና ከሰሙት የተነሳ አደነቁት። የተወሰኑ ብሎች ሰዎች ለልጅሽ ሊሰግዱና አንቺን ሊያገለግሉ ከከተማይቱ ከሩቅ አገር መጡ። ከምሥራቅ ጀምሮ መርተው እስከ ቤተልሔም ያደረሳችሁ ያ ኮከብ አንቺን ከሕፃንሽ ጋር ባለሽበት ቦታ ላይ ቆመ። እነዚያ ብልሆች ሰዎች አይቶ በታላቅ ደስታ ደስ ተሰኙ። ወደ እርሱ ወደ ሕፃንሽ ገቡና በፊቱ ቆሙ። በምድር ላይ ወድቀው ሰገዱለት። ሳጥኖች ከፈቱና ወርቅ፣ ዕጣን፣ ከርቤ፣ እጅ መንሻ አድርገው አገቡለት። የወገኖች ልመናቸውን መስዋዕታቸውን ትቀበል ዘንድ ኃጢአታቸውን ታስተሰርይላቸው ዘንድ የመጣ አምላካችን እጅ መንሻ ገባን። የከበረ ስምን ከአንተ የተገኘ ዕጣን አቀረብን አሉት። ቅዱስ ልጅሽ ይቅርታውን ያድለን ዘንድ ለምኝ። ከንጹሐን ይልቅ ንጽሕት የሆንሽ አንቺ ነሽ። ከማዕዘን የሚነቅዝ እንጨት እንደተሠራ በወርቅ እንደተጌጠና ዋጋ ብዙ በሆነ በሚያበራ ዕንቁ እንደተለበጠ በታቦቱ ቤተ መቅደስ ውስጥ የኖርሽ የተመረጥሽ ድንግል ነሽ። እንዲህ ሆነሽ በቤተ መቅደስ ውስጥ ኖርሽ። መላእክትም ዘወትር ምግብሽን ያመጡ ነበር። መላእክትም የሚጎበኙሽ እንዲህ 12 ዓመት ኖረሽ። መጠጥሽም የሕይወት መጠጥ ነበር። ምግብሽም የሰማይ ኅብስት ነበር። አባትሽ ዳዊት በመሰንቆ አመሰገነበት። በመንፈስ ቅዱስ በገና እየደረደረ እንዲህ ብሎ ዘመረ። ልጄ ሆይ ስሚ፣ ጆሮሽን አዘንብዪ። ሕዝብሽን የአባትሽን ቤት ንጉሥን ውበትሽን ይወዳል። እርሱ ጌታሽ ነውና ለእርሱ ትሰግጃለሽ። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ከንጹሐን ካልወደዱ መላእክት ወገን ይሁንና በደል የሌለበት ጌታ ፊት የሚቆሙ ደጋጎቹ መላእክት ጎን የሆነ መልአኩ ቅዱስ ገብርኤል አበሰረሽ፣ እንዲህም አለሽ። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከሴቶች ይልቅ የተባረክሽ ነሽ። ገዢ በሆነ እግዚአብሔር ዘንድ ባለሟልነት እናገኝሽ። እነሆ ትፀንሻለሽ፣ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ ነው፣ የልዑል እግዚአብሔር ልጅ ይባላል። እግዚአብሔር አምላክን የአባቱን የዳዊት ዙፋን ይሰጠዋል፣ ለዘላለሙ የያዕቆብ ወገን ይገዛል። መንግሥቱም ፍጻሜ የለውም። መንፈስ ቅዱስም ያድርብሻል፣ የልዑል ኃይልም ያጸልልብሻል። ከአንቺ የሚወለደው ቅዱስ ነው። ቅድስት ሆይ ከአንቺ የተወለደው ይቅርታውን ያድለን ዘንድ ለምኝልን። የንጽሕና አድራሽ ከተለዩ የተለየች መቅደስ አንቺ ነሽ።
የብርሃን መጋረጃና የማይመረመር የክብር የጌትነት ዙፋን አንቺ ነሽ። ቅድስት ማርያም ሆይ መንፈስ ቅዱስ መጥቶ ስላደረብሽ የልዑል ኃይል ስለዘነበሽ ቅድስተ ቅዱሳን ከተለየች ደጅ በሆነች መቅደስ መሰልንሽ። የብርሃን መጋረጃ ነሽ ማለታችን ግን የአብ ቃል የሆነ መድኃኒታችን ኢየሱስ ክርስቶስ ሞትን ስለተሰወረ ነው። ይኸውም በላይ ያለ የሁሉ ጌታ ነው። መላእክትን፣ የመላእክት አለቆች፣ መናፍስት፣ ስልጣናት፣ አጋዕዝት፣ ኃይላት፣ ሊቃናት፣ መኳንንትን የሚያመሰግኑት ነው። ልጅሽንም በዚህ ዓለም በወለድሽው ጊዜ ዓይኖቻቸውን ብዙዎች የሆኑ ኪሩቤልና ክንፎቻቸው ስድስት የሆኑ ሱራፌል በበረት ውስጥ ጋረዶች፣ የብርሃን ደመናዎችም ከበቡሽ። የመላእክት አለቆች፣ መላእክት ሰራዊትና የሰማይ ጭፍሮች በመፍራትና በመንቀጥቀጥ በፊትሽ ቆሙ። በዚህም ዓለም ኪሩቤልና ሱራፌል በሰማያት ካለው ምስጋናቸው ወይም ቀድሞ ምስጋናቸው ወገን ባልሆነ በሌላ በአዲስ ምስጋና አመሰገኑሽ። ፍጥረትን ሁሉ ሰብስቦ የያዘና ፍጥረት ሁሉ የሚመግብ ጌታቸው በብርትሽ በቀኝሽ ተቀምጦ ብርትሽን በሳንስተ ባዩት ጊዜ በአርያም ፈለጉ። በዚህ ዓለም እንደ ቀድሞ ከአባት መንፈስ ቅዱስ ጋር አገኙ። የጌታ ትሕትናውን ባዩ ጊዜ ዓይኖቻቸውን ወደ ላይ ወደ አርያም ከፍ ከፍ አደረጉ። ክንፋቸውን ዘርግተው ለሁሉ ጌታ ለአንተ በሰማይ ምስጋና ይገባል እያሉ ጌታቸውን አመሰገኑ። ዳግመኛም በዋሻ በገቡ ውስጥ ከአንቺ ከሕፃንሽ ጋር አይተው በምድር ላይ ሰላም፣ ፍቅር፣ አንድነት ሆነዋል። ከአንቺ የነሳውን የእኛን ሥጋ ለብሶ ባዩት ጊዜ ሰውን ምንኛ ወደደ ብለው ሰገዱለት። ነቢዩ ዳዊት እንዲህም ብሎ ትንቢት ተናግሯል። እግዚአብሔር በሰማይ በማደሪያ ቦታ ሆነ፣ በምድር ወደሚኖሩት ሁሉ ተመለከተ። የሰውን ልጆች ሁሉ አየ። ንጉሡ ውበትሽን ወደደ፣ የዘላለም ማረፊያሽ ናት፣ መርጫታለሁ፣ በእርሷ አድራለሁ አለ። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝ። የተለየሽና ደግ የሆንሽ የተመሰገንሽ የተባረክሽ የከበርሽና ከፍ ከፍ ያልሽ ሆይ የሕይወት ኅብስት ባለበት በወርቅ መሰልንሽ። የሕይወት ኅብስት ይኸውም ከቅዱሳን ጻድቃን ጋር እርሱን ለሚያምን በሃይማኖት ፈቃደኛ በሆነ ልብ ከእርሱ ለሚበላም ሁሉ ሕይወትን የሚሰጥ ከሰማይ የወረደ ነው። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝ። የብርሃን እጅ ያልሰራበት በውስጧ መብራት የሚያበራበት የወርቅ መቅረዝ አንቺ ነሽ። ራሱ የአብ ብርሃን ያበራባታል እንደ ብርሃን ያበራባታል እንጂ ከብርሃን የተገኘ ብርሃን ወደ አንቺ መጥቶ አደረ። በአምላክነቱም በዓለም ሁሉ አበራ፣ ጨለማን ከሰዎች ላይ አራቀ። እኔ የዓለም ብርሃን ነኝ። በብርሃን የሆነ ብርሃን ሳለን ተመላለሱ ብሎ በሚያድን ቃሉ አዳነን። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝ። ከሁሉ ጌታ የተገኘ የሁሉ ጌታ ከብርሃን የተገኘ ብርሃን በእውነት የሁሉ ጌታ የባህሪ አምላክ ከሆነ የተገኘ እውነተኛ የሁሉ ጌታ የተወለደ እንጂ የተፈጠረ አይደለም። በልነባና አባት ጋር የተካከለ በሰማይና በምድር ያለው ሁሉ በእርሱ የተፈጠረ እኛን ሰዎች ለማዳን የወረደው ክርስቶስ ከቅድስት ድንግል ማርያም ፈጽሞ ሰው ሆነ። በመምጣቱ አበራን፣ ፍጹም ደስታን አበሰረን፣ ነገረን፣ ወደ አባቱም አቀረበን፣ አስታረቀን፣ ወደ ሕይወት ጎዳና መራን፣ የዘላለም ሕይወት ሰጠን። ነቢዩ ኢሳይያስ እርሱን በማመን ከሕጉ የተነሳ በትንቢት ያደነቀ ሕግህ በምድር ላይ ብርሃን ነው አለ። አረጋዊ ካህንና የእግዚአብሔር ትእዛዝ የጠበቀ ጻድቅና ንጹሕ ዘካርያስ ፈጽሞ አደነቀ፣ መናገርን ጀመረ፣ እንዲህም አለ። አምላካችን በይቅርታውና በምሕረቱ በአርያም በልዕልና ሆኖ ጎበኘን። በጨለማ በሞት ጥላ ውስጥ ለሚኖሩት ብርሃን ይገልጥላቸው ዘንድ ተወለደ። ይቅርን ይለን ይምረን ዘንድ እግሮቻችንን ወደ ሰላም መንገድ አቀናልን። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። እመቤታችን ሆይ የቅዱሳንና የምእመናን ሁሉ ጸሎት በማጠንታቸው ከምድር ወደ ሰማይ በሚያሳርጉበት ሰማያውያን የካህናት አለቆች እጆች ውስጥ ባለ የወርቅ ማዕጠንት እንመስልሻለን። እንዲሁም ስምሽን በመጥራት የሰው ልጆች ልመና ወደ ሦስት አብ ወልድ መንፈስ ቅዱስ ሲያሳርጉ የወገኖችሽንም ኃጢአት ታስተሰርይ ዘንድ ከአብ ከወልድ ከመንፈስ ቅዱስ ተፈቅዶልሻል። ለሰዎች ልጆች የዘላለም ሕይወት ልጅ ትሆን ዘንድ የዓለም ሁሉ መድኃኒት ሆይ ለምእመናን ወገኖች መድኃኒታቸው ልትባይ ይገባሻል። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። አንቺ የተባረክሽ ዕፅ ነሽ፣ የሕይወትና የደህንነት ዕፅ ነሽ። በገነት ውስጥ ባለው ዕፅ ሕይወት ፈንታ በዚህ ዓለም የሕይወት ዕፅ ሆንሽ። ፍሬሽም የሕይወት ፍሬ ነው። በሚወዱት በሚያውቁት በዓለም ሰዎች ዘንድ የምሽት መልካም መዓዛ ያለው አበባ ከአንቺ ታየ። ይኸውም ከርቤ፣ ሚያስ፣ ሰሊጥ የተባሉ ሽታዎች በልብሶች ላይ አሉ ብሎ በበገና ነቢይ ዳዊት ትንቢት የተናገረልሽ ነው።
አባትሽ ሰሎሞንም የአፍንጫሽ መዓዛ እንደ ነጭ ዕጣን መዓዛ ነው አለ። እህቴ መልአክ ሙሽራዬ ሆይ የታጠርሽ ተክል ነሽ። መንገድሽ የታጠረች ተክል የታተመች ጉድጓድ ናት። ከሽቱ ቅመም ጋር ሽቷለች። ቆ የሚባል ሽቱ፣ ናርዶስ የሚባል ሽቱ ጋር አለሽ። ናርዶስ የሚባል ሽቱ፣ መስሪን ከሚባል ሽቱ ጋር አለሽ። ከሲመጣት ቀናንበሳ የተባሉ ሽቶዎች ጋር አሉሽ። ከሽቶዎች ሁሉ የሚበልጡ ከርቤና አሉ የሚባሉ ሽቶዎች ከእነዚህ ሁሉ ሽቶዎች ጋር አሉሽ። የገነት ፈሳሽ ሆይ ከደጋ የሚፈስ የሕይወት ውሃ መገናኛ ነሽ። ቅዱስ ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። ልጅሽ ይቅርታውን ያድለን ዘንድ ለምኝልን። የእሳት ያጣት የሆነች የአሮን በትር በቤተ መቅደስ ነበረች። ለካህናት ዝግጁ ያደረጋት ነበረች። አንቺን በቅድስናና በንጽሕና ጸንተሽ እንደርሷ በቤተ መቅደስ ኖርሽ። ከቤተ መቅደስም በክብር በታላቅ ደስታ ወጣሽ። በእውነት የሕይወት ፍሬ የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ከአንቺ ተገኘ። ቅድስት ሆይ ከመልአኩ እንደተረዳሽ ከወንድ ያለመገናኘት ልጅን አገኘሽ። መልአኩ መንፈስ ቅዱስ መጥቶ ያድርብሻል፣ የልዑል ኃይል ይጸልልብሻል ብሎ ነግሮሽ ነበርና ቅድስት ሆይ ልጅሽ ክርስቲያን ያድነን ዘንድ ጸጋን የተመላሽና የደስታን መገኛ ሆይ በልጅሽ ስም ላመን ለእኛ ለወንዶችና ሴቶች አገልጋዮች ትለምኚ ዘንድ ይገባሻል። ይልቁንም ዓይኖቻቸውን ብዙዎች ከሆኑ ኪሩቤልና ክንፎቻቸው 6 ከሆኑ ከሱራፌል ግርማ የሚወደድ ግርማ አለሽ። እነዚያ ፊታቸው ይሸፍናል፣ እግሮቻቸውም ትምህርተ መስቀል አምሳያዎች ናቸው። ከልጅሽ መለኮት ከሚወጣው እሳት ይድኑ ዘንድ አንቺ ግን የመለኮት ማደሪያ ሆንሽ። የመለኮት ባህሪ አላቃጠለሽም። የእሳት ነበልባልን ተሸከምሽ። የመለኮት ባህሪ አላቃጠለሽም። እንጨትነት በእሳት ሳይቃጠል የተጸባቶች መሰልንሽ። ሁለንተናው ፍጹም እሳት የሆነ የኃያላን ጌታ እንደ እጸባቶስ አላቃጠለሽም። እንደ ክርስቲያን ግኖች በእውነት መመኪያ የሆንሽ አንቺ ነሽ። የአምላክ ልጅ ከአንቺ ሰው ስለመሆኑ በአንቺ ከምድር ወደ አርያም የቀረብን በጸሎትሽ ለሚያምኑ ምሕረትን የምትሰጪ ሆይ ለነፍሳችን ሕይወት የምትለምኚ ነሽ። ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ለምኝን። እርሱን አባቱን መንፈስ ቅዱስን በማመን በቀናች ሃይማኖት ያጸናን ዘንድ ይቅርታውና ምሕረቱን ይሰጠን ዘንድ በምሕረቱ ብዛት ኃጢአታችን ያስተሰርይልን ዘንድ የሁሉ ጌታ የወለድሽው ሆይ ምስጋና ይገባሻል። ዛሬም ዘወትርም ለዘላለሙ ምስጋና ክብር ለአብ ወወልድ ወመንፈስ ቅዱስ ይገባል፣ አሜን። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ንህድግ ጊዜ አበጽሕን ይዘዋል ጊዜ ውስጥ ተመስታል አድነን ዋላን ኩሉ ክርስቲያን ዘያኬት መንግሥት ሳሉ በሰላም ቅዱስ ገብርኤል መልአክ ክርስቲያኖ ሰላም ነች። ድንግል በድናቸው ድንግል በስጋች እግዚአብሔር ዛን ሰላም ነች። ብሩክታንት ማለት በብሩክ ፍረ ክርስቶስ ስቶ ማርያም ተዘጋ እግዚአብሔር ዛሬ ስለመረት እንታና ክርስቶስ ክርስቶስ ከመስልና ተንተ